የፌዴራል ፖሊስ ብዙ ጥረት አድርጎ ማግኘት እንዳልቻለ የገለጸው ግለሰብ ከጠቅላይ ሚኒስትሩ ጋር በነበረው ውይይት ላይ መገኘቱ መነጋገሪያ ሆኗል። እነ ሽመልስ አብዲሳ በሸገር ከተማ ነዋሪዎች ላይ በግላጭ ዝርፊያ ጀምረዋል ተባለም። የብልጽግና ስርዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረገ ጥቃት መክፈቱ ተነገረ። ያገዛዙ አራዊት ሰራዊት ጥምረት 74ኛና 23ኛ ክፍለ ጦሮች የ303ኛ ኮር ልዩ ኮማንዶና የኮር ቃኝና መሐንዲሶች ያገዛዙን ኃይል በቆረጣ በመያዝ ከባድ እርምጃ የወሰዱ ሲሆን ድል ማስመዝገባቸውን ገለጹ። አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ። እነዚህንና ሌሎችን ይዘናል። አብራችሁን ቆዩ። የተወደዳችሁ የኮከብ ኢትዮጵያ ሚዲያ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን እያሳሰብን ወደ ዝርዝር መረጃዎች አለፍን። እነ ሽመልስ አብዲሳ በሸገር ከተማ ነዋሪዎች ላይ በግላጭ ዝርፊያ ጀምረዋል ተባለም። ሽመልስ አብዲሳ በኦሮሚያ ክልልና ሸገር በሚል ከአዲስ አበባ ጭምር ቆርሰው ባዋቀሩት ሸገር ሲቲ በተባለው ከተማ ነዋሪው ከፍተኛ ምሬት ውስጥ እንዲገባ እየተደረገ ነው ሲሉ የአካባቢው ነዋሪዎች ተናገሩ። እንዲህ አይነት ምሬት ውስጥ እንዲገባ ከሚደረግባቸው ምክንያቶች መካከል ደግሞ ማቆሚያ አልባ መዋጮዎች፣ ህገወጥ ክፍያዎች፣ ሙስናና ዝርፊያ፣ በሚሊሻና በጸጥታ ኃይል ማስፈራራት፣ ሰውን በማንነቱ በቋንቋው ለይቶ መጨቆን ይጠቀሳሉ። የሸገር ከተማ ነዋሪ የሆኑት አንድ አስተያየት ሰጪ ባደረሱ መረጃ መሰረት ከ2016 ዓ.ም ጀምሮ በጉልበትና በማስፈራራት ህዝቡ የከፈላቸው የግፍ ክፍያዎች ቁጥር ስፍር እንደሌላቸው ይገልጻሉ። ለኦሮሚያ ስፖርት ክለቦች፣ ለቀይ መስቀል ማህበር፣ ለኦሮሚያ ልማት ማህበር፣ ለሚሊሻ ጽህፈት ቤት፣ ለሚሊሻ ዩኒፎርም፣ ለአዲስ አበባ ሬቻ፣ ለቡራዮ ሬቻ፣ ለልጆች ትምህርት ቤት ምገባ፣ ለሰፈር ጥበቃ በየወሩ፣ ለባህላዊ ፍርድ ቤት፣ ለወጣቶች መዋያ፣ ለቡሳ ጎፋ፣ ለግድግዳና ጣሪያ፣ ለትምህርት ቤት ግንባታ፣ ለጤና መድህንና ሌሎች መዋጮዎች በድምር ከየሆቴሎች 25,000 ብር ተከፍሏል ብለዋል። እነዚህ የታወቁና የተገለጹ ክፍያዎች ሲሆኑ ሌሎች በግድና ከህግ ውጭ የሚፈጸሙ ክፍያዎች በርካታ መሆናቸውን አስተያየት ሰጪው ተናግረዋል። በዚህም ህዝቡ መክፈል ከሚቻልበት አቅም በላይ የደረሰ ሲሆን መክፈል ያልቻሉ ሰዎች ችግራቸው ሲናገሩ ለቀህ መሄድ ትችላለህ የሚል ምላሽ እንደሚሰጣቸው ነው የተሰማው። የብልጽግና ስርዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢላማ ያደረገ ጥቃት መክፈቱ ተነገረ። በአዲስ አበባ ሀገረ ስብከት ዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑ ቄስ ዮሐንስ ግርማ ተገደሉ። ቅዳሜ ለእሁድ ለቅዳሴ አገልግሎት በሌሊት ወደ ቤተክርስቲያን እየሄዱ ባሉበት ወቅት ቤተክርስቲያኑ በር መግቢያ በር ላይ በጩቤ ተወግተው መገደላቸው ታውቋል። ከቅርብ ጊዜ ወዲህ የቅዱስ ቤተክርስቲያን ዲያቆናት፣ ካህናትና መነኮሳት እየተገደሉ ሲሆን የሲኖዶሱ ዋና ጸሐፊ ነፍሰ ገዳዩ አቡነ ሳውሮስ ሆኖ ከተሸመ ወዲህ እንኳን የቤተክርስቲያኗ ሰቆቃና መከራ እየተበራከተ ይገኛል ነው የተባለው። በአማራ ክልል በሁለት አካባቢ የገዳማት አበምኔቶች አገዛዙ ያሰረ ሲሆን በአዲስ አበባ ባስተምሮ የሚታወቅ የቤተክርስቲያን አገልጋይ መታሰሩም ተነግሯል። ቢያሳዝነው የቤተክርስቲያኖቱ የበላይ አካሎች የቤተክርስቲያኗን ጥቃት ሊሞግቱ ይቅርና ተባባሪ ሆነው የቤተክርስቲያኖቱ መምህራን ገዳማውያን ሞትና መታገት ሲቃወሙ እንኳን አልተሰማም። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ህዝባዊ መድረኮች ተጠናክሮ መቀጠላቸው ተናገረ። አማራ እንደ ህዝብ የደረሰበትና ወደፊት እየመጣ ያለውን በምክክር የመፍትሄ አቅጣጫ እያስቀመጠ እየታገለ ይገኛል። ፋኖ የህዝብን ጥያቄ አንግቦ ክተት ብሎ ወደ ትግሉ ከገባ 2 ዓመታት እያሳለፈ ነው። በዚህም በየጊዜው የትግሉን ሂደት እየገመገመ የመፍትሄ አቅጣጫ እያስቀመጠ እየታገለ ይገኛል። በትናንትናው ዕለትም በአዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ የድንጓም ቀበሌ ማህበረሰብ በአስተዳደራዊ ጉዳዮችና ወቅታዊ የፋኖ ትግል የሚሻው የህዝብ ተሳትፎ አስመልክቶ ሰፊ ውይይቶችን አድርጓል። በውይይቱም የብርጌዱ የፖለቲካ ዘርፍ ኃላፊ ፋኖ ወርቅነህና ህዝብ ግንኙነቱ ኃላፊ ፋኖ ደምስ ሞላ ተገኝተዋል። የቀበሌ የጎበዝ አለቆች በአዲስ በማዋቀር የስራ አቅጣጫ ሰጥተዋል። በሌላ ዜና የብልጽግና አሽከር የነበረ የዚሁ ቀበሌ ሚሊሻ ከጁቤ በመውጣት አብራጅት ብርጌድን ተቀላቅሏል። ማህበረሰቡ በቀጠና በመደራጀት አካባቢውን እየጠበቀ እንደሆነ የተገለጸ ሲሆን ከቀየታ የፍትያ ንጉስ የ6ኛ ክፍለ ጦር ሐዲስ ዓለማየሁ 7ኛ ክፍለ ጦርና በላይ ዘለቀ 8ኛ ክፍለ ጦር የተወጣጡ ማህበረሰብ አካባቢያቸውን ለመጠበቅና ከቤት ድረስ ለመዝረፍና ለመግደል ከርስት ለማፈናቀል የሚመጣውን ጠላት በጋራ ለማጥቃት ቃል ገብቶ ተለያይቷል። ከአማራ ፋኖ ብሔራዊ ኃይል 3ኛ ጎጃም አገው ምድር ክፍለ ጦር ከ10 አለቃ ኤፍሬም አጥናፉ ብርጌድ በፋግታ ለኮማ ወረዳ ለምትገኙ የግል መሳሪያ ታጣቂ ወገኖቻችን ጥብቅ መልእክት ተላለፈ። አማራን አይደለም ትጥቁን ሱሪውን እናስፈታዋለን ብሎ ወደ አማራ ምድር የገባው የጥቁሩ ፋሽስት አብይ አህመድ ታጣቂ የረገጠው መሬት ሁሉ መቀመቅ ሆኖበት በደረሰበት ሁሉ እንደ ህዳር ቆሻሻ እየተቃጠለ በለብለብ ስልጠና ታጥቆ የመጣውን ከነፍስ ወከፍ እስከ ቡድን መሳሪያ ተተኳሽ ሳያጓደል ካለደረሰ ለፋኖ በማስረከብ የአማራ ፋኖ በትጥቅ በኩል የነበረበትን ክፍተት እንዳሟላለት ይታወቃል። ይህ የቆጡን አወርድ ብላ የብብቷን ጣለች የሆነበት አሸባሪ የብልጽግና ቡድን ፈጣሪውን ተመክቶ ህዝቡን በመያዝ አማራን ከጨርሶ መጥፋት ለመታ
ለመታደግ ነፍጥ ባነሳው የአማራ ፋኖ ብርቱ ክንድ በአግባቡ ተቀጥቅጦ በዘረፋ የገነባው የሴራ ስርዓት ተነዶበት የተዘረጋው የሽብር መዋቅር ፈራርሶበት ያለውን ነገር ሁሉ አስረክቦ እርቃኑን በመቅረቱ ከቅርብ ጊዜ ወዲህ በተስፋ መቁረጥ ስሜት በህዝባችን ላይ እየፈጸመ ያለውን ዘር ጸረ አማራነት ድርጊት አይነቱንና መጠኑን በመቀያየር እጅግ የከፋ አድርጎታል። አይነታቸውን እየቀያየረ ከሚፈጽማቸው ርካሽ የጥፋት ተግባሮች አንዱ በሆነ የዘረፋ ድርጊት ውስጥም ራሱን አስችሎ ዘመቻ በከፈተበት የትግል ትጥቅ የማስወረድ ዘመቻ ህዝባችን ከመሰረታዊ ፍላጎቱ ቀንሶ ባንጡራ ሀብቱ ገዝቶ የታጠቀውን የግል መሳሪያ በመቀማት ላይ ይገኛል። በመሆኑም የግል መሳሪያ ያላችሁ ወገኖቻችን ከዚህ በታች ከተዘረዘሩ አማራጮች ውስጥ አንዱን በመጠቀም መሳሪያችሁን ወደ ፋኖ ትግል እንድታስገቡ በጥብቅ እናሳስባለን። አንደኛ መሳሪያችሁን በመያዝ በቀጥታ ወደ ፋኖ ትግል መቀላቀል፣ ሁለተኛ ለቤተሰብ፣ ለቅርብ ወዳጅ ዘመድ፣ ለጓደኛ ወይም እምነት ለምትሉበት ማንኛውም አማራዊ ስነ ልቦና ላለው ግለሰብ በማስታጠቅ ወደ ፋኖ ትግል እንዲቀላቀል ማድረግ፣ ሶስተኛ ለ10 አለቃ ኤፍሬም አጥናፉ ብርጌድ በትውሰት በተዘጋጀው የመረከቢያ ቅጽ መሰረት ገቢ አድርጎ ደረሰኙን መቀበል፣ አራተኛ ያከፋፈል ሁኔታው በውስጥ ስምምነት የሚወሰን በሆነ ሽያጭ ለ10 አለቃ ኤፍሬም አጥናፉ ብርጌድ በሽያጭ ማስረከብ ናቸው። ይህን መልእክት ከተላለፈበት ቀንና ሰዓት ጀምሮ ማንኛውም የግል መሳሪያ ያለው ግለሰብ መሳሪያው በየትኛውም ምክንያት ከጠላት እጅ ገብቶ ቢገኝ ድርጅታችን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሚያወጣው ቅጣት ተፈጻሚ ይሆናል ሲል የ10 አለቃ ኤፍሬም አጥናፉ ብርጌድ አስታውቋል። ይህ አገዛዙ አራዊት ሰራዊት ጥምረት 74ኛና 23ኛ ክፍለ ጦሮች የ303ኛ ኮር ልዩ ኮማንዶና የኮሩ ቃኝና መሐንዲሶች ያገዛዙን ኃይል በቆረጣ በመያዝ ከባድ እርምጃ የወሰዱ ሲሆን ድል ማስመዝገባቸውን ገለጹ። ይህ አራዊት ሰራዊት ዙፋን ጠባቂ ቅጥረኛ ካንዳ ቤትና ከስቴ ተወጣጦ የአንደኛ ኮር የፋኖ አባላትን ለማፈን ከሌሊት ጀምሮ ሲንቀሳቀስ ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር የጉና ክፍለ ጦር አካል የሆኑት ገብረ መስቀል ብርጌድ፣ መቅደላ አምባ ብርጌድ፣ የስቴዴንሳ 2 ሻለቆች የኮሩ ተወርዋሪ ኃይልና ጣና ገላውዲዮስ ክፍለ ጦር ሜካናይዝድ ክፍል በጥምረት ሌሊቱን አሉ የተባሉ የውጊያ ቦታዎችን ከቴሌ እስከ ደርባ ከቆሜሳ እስከ ገላውዲዮስና ከሳና እስከ ጠጅ መረር በመያዝ ያገዛዙን እድሜ አርዛሜ ቅጥረኛ ጠብቆታል። ሞኝነትና መነዳት የግላቸው የሆኑት መንጋዎቹ የብርሃኑ ጁላ ወታደሮች ጠዋት ላይ የአማራ ፋኖ ባለበት ምሽግ ላይ ዘው ብለው ገብተዋል። መቁረጥ ምን እንደሆነ የማያውቁት የጁላ ልጆች ለመቁረጥ ሲሞክሩ ተቆርጠዋል። በሌላ ዜና ሀገረ ቢዘንና የስቴዴንሳ ብርጌድ 2 ሻለቆች ከስማዳ እስከ እስቴ አኩሪ ገድል ፈጽመዋል። ያገዛዙ አራዊት ሰራዊት ደራና እስቴና አንዳቤት ለላከው ኃይል ተጨማሪ ኃይል ከስማዳ በጾደዬ በኩል ለማምጣት ቢሞክርም የጉና ክፍለ ጦር አካል የሆነው ስማዳ ሀገረ ቢዘን ብርጌድ በክንዳቸው ጠላትን ባለበት እንዲቆም ሲያደርጉት ከጋይንት ተጨማሪ ኃይል መጥቶ ከበባ ፈጽሞባቸዋል። ታዲያ ንስራዊነት የግላቸው የጉና ክፍለ ጦር አስኳሎች ተቋቁሩ አናብስቶቹ የስቴዴንሳ ብርጌድ 2 ሻለቆች በሻለቃ አብራራው የኋላና ሻለቃ ብርቃየው ደምሴ እየተመሩ ከሸምበቆችና ከገና መምቻ በመወርወር የከበበውን የብርሃኑ ጁላ ጦር በታትነውታል። የከበበውን ከበው ቆርጠውም ደም መላሽነታቸውን በገቢር ገልጠዋል። ቀጭን ወንዝ ላይ መሽጎ የነበረው ጠላት እንዳልነበረ ተደርጎ ተመቶ ወጥቷል። ያገዛዙ እድሜ አርዛሚ ወታደር ቁስለኛውና አስክሬኑን ሳይዝ በተሽከርካሪም በእግርም ወደ ስማዳ ወገዳ ከተማ እግራ ውጭኝ ብሏል። በተመሳሳይ በዚሁ ቀጠና የብርጌዷ ምርጦች ተመርጠው ምክሬ፣ ሾለከት፣ ደንጎልት፣ ጽዮንና መካነ ኢየሱስ 03 ቀበሌ በመግባት ያገዛዙ አራዊት ሰራዊት አንገት አስደፍተውታል። የታቀደና የተጠና ኦፕሬሽናቸው የተሳካ ሆኗል። በሁሉም የውጊያ ቦታዎች ዘረው ባንቶች የአማራ ፋኖ ሸጋ የሆነ ውጤት ሲያገኙ፣ በተቃራኒው ያገዛዙ ሰራዊት ከቁስ እስከ ህይወት ከጉልበት እስከ ሞራል ኪሳራን ያስተናገደበት ሆኗል። በሌላ ዜና ያገዛዙ አራዊት ሰራዊት በጸዳሉ ደሴ ባንዳነት ተመርቶ የፈጸመው ስብሰባ ተስፋ የቆረጠው የፋሽስቱ ናዚዝም የአብይ አህመድ አገዛዝ ከደብረ ታቦር ከተማ ተነስቶም በከተማው ዙሪያ ባሉ የገጠር ቀበሌዎች ማህበረሰቡን ሰብስቦ ብአዴናዊ ስብከቱን አካሂዷል። በዚህ ጊዜ የብአዴን ካድሬዎች በጸዳሉ ደሴ ትውልድ ቦታ አሪንጎ ላይ ህዝቡን እንዲህ ብለውታል። ልጆቻቸውን እንዲገቡ አድርጉ። የውባንተ ጦር ብቻውን ተዋግቶ ነጻነት አያገኝም። ጸዳሉ ደሴን ተመልከቱት። የመንግስት አካልና አጋሽ ሆኖ እየሰራ ያለ ሲል ካድሬው ተሰብሳቢው በሹፈትና በባንዳነቱ በማለት መራር እውነቱን ገልጠውለታል። በዚህ ጊዜ ካድሬው ተሰብሳቢውን ለማሸማቀቅ ቢሞክርም የነጻነት መንፈስ በሰውነታቸው የሰረጻቸው አማሮች በድጋሚ በመሳቅ እኛ አማሮች ነን፣ ባንዳነት እንጸየፋለን ብለውታል ሲል የሜጀር ጀነራል ባንታ ባተ አንደኛ ኮር ህዝብ ግንኙነት ኢንጂነር ሐቅ ያለው ጸጋው ገልጿል። የፌዴራል ፖሊስ ብዙ ጥረት አድርጎ ማግኘት እንዳልቻለ የገለጸው ግለሰብ ከጠቅላይ ሚኒስትሩ ጋር በነበረው ውይይት ላይ መገኘቱ መነጋገሪያ ሆኗል። አሳፋሪ ክስተቱን ለመደበቅ እንኳን አልተሞከረም ያሉት የመረጃ ምንጮች ግለሰቡ ዳኞችን ጭምር ሲሳደብ የነበረ ነው። ለህዝብ መልእክቱ እኔስ ለምን በህግ እዳኛለሁ፣ ለምን ህግ ይጠይቀኛል የሚል ይመስለኛል ያሉት የህግ ባለሙያው ከዚህ በፊት በፍርድ ቤት ትዕዛዝ እንዲቀርብ የፌዴራል ፖሊስ ተጠይቆ ማግኘት ያልቻለው ግለሰቡ ከጠቅላይ ሚኒስትሩ ጋር መገኘቱ በእውነቱ ተረኝነት ነው ሲሉ ተደምጠዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዕለቱ አበይት ክስተቶች እስካሁኖቹ ነበሩ። በሌላ ዜና ሰዓት እስከምንገናኝ ጤና ይስጥልኝ። Audio Jungle.